ሰፕላይ አቅራቢ ለመሆን ይችላል። ኦር እንደዚህ አይነት ትሬኒንግ ሴንተር ሊሆን ይችላል ማርኬቱ ትልቅ ስለሆነ እና ከዛ አንጻር አንቺ እነዛን ወጣት ሴቶችን በተለይ ከዛ ግን በአጠቃላይ ወጣቶችን ኢንካሬጅ ከማድረግ ከዚህ በኋላ በሚቀጥሉት ጊዜያት ከዞማ ጋር በኒው ፌስ ኦፍ ዞማ ሆነሽ ስትቀጥይ ምን ያህል ለመስራት ተዘጋጅተሻል? ምን አስበሻል? የተለየ ብታይ ነገር ካለ የምትጨምሪው ነገር ካለ እሱን ብታነሽልን። ኦኬ ሶ ለኔ አሁን ይሄ መድረክ ትልቅ እድል ነው። ለምን ብዙ ሴቶች አሉና እነሱ እንዲህ መስራት እንፈልጋለን፣ ብንሰራ ደስ ይለናል፣ ብንማር ደስ ይለናል ይላሉ። ሶ ለእነሱ ሴቶች መልስ ይዤ ነው የመጣሁት ማለት ነው። በተለይ ቢቲ ላይ መስራት የሚፈልጉ በጣም ብዙ ወጣቶች ብዙ ሴቶች አሉ። ግን ፋይናንሻሊ ጥረት ሊሆን ይችላል ወይ ደግሞ የሚፈልጉ የሚመኙት አይነት የቢቲ አካዳሚ አላገኙ ይሆናል። ብዙ አይነት ምክንያቶች አላቸው እና እነሱ ምክንያቶች መልስ ይዤ ነው የመጣሁት። ስሩ ሳይሆን እንዴት ነው የሚሰሩት? ይህንን የስራ እድል ማመቻቸት ነው። ተምሮ ተቀጥሮ ሊሆን ይችላል፣ የራሱን መክፈት ሊሆን ይችላል። አንድ ሰው የሆነ ፍላጎት ካለው ያንን ነገር እንዴት እንደሚያሳካው እንዴት የሚያሳካው ቢል ዞማ ቢቲ አካዳሚ ሊሆን ይችላል። ፐርፌክት። በጣም አመሰግናለሁ። አሁን ወደ እናንተ እንመጣለን። የተከበራችሁ ሚዲያ